የዶሮ አይን የሆነ ቡና። ኦቫይ ቢዩቲፉል ፒፕል እንዴት አላችሁ? እንዴት ሰነበታችሁ? እንኳን ወደ እንደገና በሰላም መጣችሁ። ይሄ ደግሞ ቡና ከሰላም ጋር ነው። የስ we're doing it እንደገና። በጣም ዊርድ ቢሆን መስሎኝ ነበር ነው ኮሊንግ ኢት እንደገና በጣም ዊርድ ቢሆን መስሎኝ ነበር። ለስም አይመችም፣ to be honest ለስም አይመችም። it's just አስተሪክ ያለው ነገር ነው እንጂ ለስም አይመችም። ሶ ያ እንኳን ወደ እንደገና በሰላም መጣችሁ። ይህ ቡና ከሰላም ጋር ነው። እኔ ደግሞ ሰላም ነኝ። I don't know ለምን እየተሽኮረመምኩ እንደሆነ። መጀመሪያ የጠፋሽ ምን እየሰራሽ ነው? ደህና ነሽ ወይ? ጊዜሽን ውሰጂ፣ ስትመጪ አለኝ ላላችሁኝ ሰዎች በሙሉ I'm genuinely grateful። በጣም ነው የማመሰግነው because በአካል ስታገኙኝ ሶሻል ሚዲያ ላይ ኦልሞስት ሁሉም የቲክቶክ ፖስት ላይ ማለት ይቻላል የት ነው የጠፋሽው፣ ለምንድን ነው ያቆምሽው ያላችሁኝ ለነበራችሁ ሰዎች በጣም አመሰግናለሁ። የቀን ገደብ የሰጣችሁኝ ሰዎች በጣም አመሰግናለሁ። እስከዚህ ቀን ካልተመለሽ ያላችሁኝ ሰዎች፣ ደህና ነሽ ወይ፣ ጊዜሽን ውሰጂ፣ ደህና ስትሆኝ ነይ ላላችሁኝ ሰዎች በጣም አመሰግናለሁ። I don't know እያለሁኝ በጣም ፊል አደርገው ነበር እኮ በጣም ደስ ይለኝ ነበር፣ ግን I don't know ይሄን ያህል ስጠፋ ሰው ይፈልገኛል ብዬ አስቤ አላውቅም ነበር እና ፍሬዳት በጣም በጣም አመሰግናለሁ። ተመልሻለሁ doing it እንደገና this time ለራሴ ስል ነው እያደረኩት ያለሁት። ድጋሚ ለራሴ እድል ለመስጠት እያደረኩት ያለሁት ነገር ነው እና ከዚህ በፊት 4 ኤፒሶድ ቀርጸን ነበረ። አሁን ማን ለቀው 4 ኤፒሶድ ቀርጸን ነበርና የሆነ ጊዜ ላይ እንደገና ከሰራ በኋላ እንደገና የሆነ ቦታ ላይ ከደረሰ በኋላ እንደ ትራያል ኤፒሶድ እንለቀዋለን። ግን one thing በጣም መስራት ላይ ድርጊት ውስጥ መግባት ላይ መሞከር ላይ ያለው በጣም ትልቁ ነገር is ይሄ ለራሳችሁ ተስፋ የመሆን እድል ይሰጣችኋል ነገር ነው። እረፍት በወሰድኩባቸው ጊዜያት ውስጥ እረፍት እየወሰድኩኝ አልነበረም፣ ግን እንደዛ ስል ነው ለራሴ በጣም ሰላም ይሰጠኝ። ሰው ኦልሞስት 2 ዓመት ነው የጠፋሁት ባይ ዘ ወይ። በ2 ዓመት ውስጥ በጣም ብዙ ኢሞሽናል ፍላክቹዌሽን ኤክስፔሪየንስ አድርጌያለሁ፣ ስፔሻሊ ከራሴ ጋር ማለቴ ነው። እና እንደገና በመሞከር ውስጥ እንደገና እድል በመስጠት ውስጥ ስለ ራሴ አንድ የተማርኩት ነገር ምንድን ነው? I got me through and through I got me እና በራሴ በጣም 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 እንድኮራ አድርጎኛል። ለራሴ ሁለተኛ እድል በመስጠቴ እንደገና በመሞከሬ በጣም በራሴ እንድኮራ አድርጎኛል። ሌላኛው ነገር እንደገና ስጀምር በጣም እንድታውቁት የምፈልገው ነገር ፈጣሪ ያዘጋጃል። ማዘጋጀት ብቻ አይደለም አዘጋጅቶ ይሰጣል። ማምላክን this time አዘጋጅቶ ሰጠኝ ብቻ ሳይሆን ፈትፍቶ አጎረሰኝ ነው ምላችሁ because አሁን እንደገና በዚህ ሰዓት እመለሳለሁ ብዬ አስቤ አላውቅም። በጣም እመለስባቸዋለሁ ብዬ ያሰብኳቸው ጊዜያት አልሰሩም። በጣም ለብዙ ጊዜ አቅጄ ትቼዋለሁ። በጣም ለብዙ ጊዜ ለመጀመር ብዬ ያልተሳኩልኝ በጣም ብዙ ጊዜያት ነበሩ። በጣም ብዙ ጊዜ በዚህ ሰዓት የግድ መጀመር አለብኝ ካልሆነ ብዬ ለራሴ የጊዜ ገደብ የሰጠሁበት ጊዜ ነበረ። ሲንከስዋል እግዚአብሔርን ማሳቅ ስትፈልጉ እቅድ አውጡ ነው የሚባለው። አንድን ያወጣሁት እቅድ አልሰራም። ከዛ ይሄ ሁሉ ነገር ካልሰራ may as well stop trying አይደለ? መሞከር ሳቆምና አሁን ቁጭ ብዬ አልጠብቅም። የሆነ ነገር happen እስኪያደርግ እየኖርኩ ልጠብቀው ብዬ ምንም ነገር መስራት ሳቆም እንደገና ቡና ከሰላም ጋር ነው ከዚህ በኋላ ባለው ጊዜ ጀምራለሁ ብዬ ቁጭ ስል ነው ነገሮች መስራት የጀመሩት። እና የምር ፈጣሪ ያዘጋጃል። this point እንዳልኳችሁ ነው አዘጋጀው ሳይሆን አዘጋጅቶ ፈትፍቶ ነው ያጎረሰኝ። እና I am so grateful ለመድኃኒዓለም በጣም 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 አመስጋኝ ነኝ። ይሄን ኤፒሶድ የመድኃኒዓለም ቀን ነው እየቀረጽን ያለ ነው ጅሶይ ነው። yeah I really am grateful። ሌላኛው ነገር I think
ይሄን እንደገና የትኛውንም ኤፒሶድ ስታዩ ለራሳችሁ ድጋሚ ተስፋ መስጠትን፣ ለራሳችሁ ሁለተኛ እድል መስጠትን ሪማይንድ የምታደርጉበት ላይፍ ታይም ዲጂታል ሪማይንደር እንዲሆን ነው የምፈልገው እና በዚህ 2 ዓመት ውስጥ የት ነበርኩኝ? አይዊሽ የምነግራችሁ በጣም ኢንተረስቲንግ የሆነ ስቶሪ ቢኖር ነው። 2 ዓመት ውስጥ ምን እየሰራሽ ነበር ምናምን ስትሉኝ ይሄ ሁሉ ነገር ተፈጥሮ እንደዚህ አድርጌ ምናምን ብላችሁ በጣም ደስ ይለኝ ነበር። ግን ያን ያህል በጣም ብዙ የተፈጠረ ነገር የለም በ2 ዓመት ውስጥ። ኢትስ ጀስት ኢሞሽናሊ ብዙ ኤክስፔሪየንስ ያደረግኳቸው ነገሮች ነበሩ። አይ ቲንክ ይሄ እንዳላጣው የፈራሁትን ነገር በሙሉ ያጣሁት በእነዚህ 2 ዓመት ውስጥ ነው ብዬ አስባለሁ። እንዳላጣው የፈራሁት ነገር ማለት ይሄ ህይወቴን አደጋ የጣለ ነገር አይደለም፣ ግን አንዳንዴ ከዛ ነገር ውጪ ኤግዚስት አላደርግም ብለን የምናስባቸው በጣም ትንንሽ ነገሮች፣ ለምሳሌ ሰላም ማለት እንደዚህ ነች ብዬ ካስቀመጥኳቸው ነገሮች ውጭ ኤግዚስት ማድረግ የከበደኝ ጊዜ ነበረ። እንደገና የመጀመሪያ ፖድካስት ካቆምኩኝ በኋላ ቲቪ ሞከርኩኝ። ቲቪ ሆስት was a good experience. I'm not going to lie. It was a very good experience. ግን የፖድካስት ሰው ነኝ መሰለኝ። ኢንትሮ ሬዲዮ አቆምኩኝ። ኦልሞስት 4 ዓመት ከሰራው በኋላ ነው ያቆምኩት ሬዲዮ። ከዛ ምን ሰራሁኝ? በጣም ራንደም ሆቢዎች እየተማርኩኝ ነበረ። ራንደም ሆቢዎች ስላችሁ ክሮሼት መስራት። አሁን አይ ቲንክ አይ አም ጉድ መስራት ጀመርኩኝ ሳይሆን አይ ቲንክ አይ ሪሊ አም ጉድ። ልብስ ሁሉ ልሰራ እችላለሁ። አይ ዶንት ኖ ግን የምሰራበት ቦታ ላይ ያለው ይመስለኛል። ምን ሰራሁኝ ሌላ? ከራሴ ጋር በጣም ብዙ ትግል አሳለፍኩኝ። እማምላክ ድንግል ማርያም ልችሊ ፈጣሪ ና ካልወረድ ብያለሁ። ልችሊ ስላችሁ እየቀለድኩኝ አይደለም፣ ግን እኔ ምንም ነገር በህይወቴ ሀፕን ሲያደርግ በቃ ቢለው ነው ወይም ባይልልኝ ነው ብዬ ማልፍ ሰው ነኝ። ኢዝሊ ነገር መልቀቅ የምችል ሰው ነኝ። ግን ባለፉት 2 ዓመታት ውስጥ አይ ዶንት ኖ ሰላምን የዛሬ 5 ዓመት የታያታለሽ ብትሉኝ የሳልኩባቸው ቦታዎች ነበሩ። ለምሳሌ እንትን ላይ እዚህ ብዬ የሳልኳቸው ነገሮች ነበሩ እና ኦልሞስት ሁሉንም የሳልኩትን ነገር ዲስሚስ የሚያደርግ ነገር ነው ኤክስፔሪየንስ ያደረኩት እና እንደ ሰው ምኑ ጋር መቆም እንዳለብኝ በጣም ግራ የገባኝ ጊዜ ነበረ እና በጣም ከባዱ ጊዜ አይ ቲንክ በህይወታችሁ ምንም ሳይፈጠር ሲቀርና ሰዎች ከእናንተ አንጻር ከእናንተ ፖቴንሻል አንጻር የሚገምቱት ርቀት አንጻር ሲጠይቋችሁ በጣም አክዋርድ የሆነ ፖዚሽን ነው። በህይወቴ በጣም የሚያስፈራኝ ነገር ፖቴንሻል እኮ ነበራት መባል በጣም ነው የሚያስፈራኝ። የት ትደርሳለች የተባለች ልጅ መባል በጣም ነው የሚያስፈራኝ። አይ የሆነ ቦታ ላይ እኮ ነበረች መባል በጣም አይ ዶንት ኖ በጣም ነው የሚያስፈራኝ እና ኤክስፔሪየንስ ካደረኩት በኋላ ግን የፈራሁትን ያህል አይደለም ለካ። ኢትስ ኦኬ። በሰዎች ስቶሪ ውስጥ በየትኛውም መንገድ ብቀመጥ፣ ሰዎች በየትኛውም ቦታ ቢያስቀምጡኝ ያን ያህል ማተር አያደርግም ለካ። በኤንድ ኦፍ ደ ዴይ እኔ ከኔ ጋር ነው ያለሁት። የሰላም ስቶሪ በጣም ማተር የሚያደርገው ለእኔ ለሰላም ነው ለካ እና አይ ዶንት ኖ አንዳንዴ ወድቆ ማየት በጣም ጥሩ ነገር ነው። ቢካዝ አይ ቲንክ ወድቄ ኤክስፔሪየንስ ካደረኩት ፔን በላይ በጣም የጎዳኝ ብወድቅስ ብዬ የፈራሁባቸው ጊዜያት ናቸው። በጣም ይሄን ነገር ባጣውስ፣ ይሄ ነገር ባይኖርስ፣ ከእጄ ቢነጥቆኝስ ምናምን ያልኳቸውን ነገሮች ኤክስፔሪየንስ ካደረኳቸው በኋላ መውደቅ it's not ያን ያህል የሚያስፈራ ቦታ ነው። አይ ሪሊም ግላድ ወድቄ ስላየሁት። ከወደቃችሁ በኋላ ወደ የትም አይኬድም፣ ወደ ላይ መነሳት ነው ብቸኛ አማራጮች ይባላል አይደለ? ትሩሊ ወደ የትም አትሄዱም። ከወደቃችሁ በኋላ ከመሬት ወደ የትም አይኬድም። የምትነሱበትን ግራውንድ አክቹሊ በደንብ ማስተካከል ትችላላችሁ። እና ለእኔ እንዳይሆን የፈራኋቸው ነገሮች ከሆኑ በኋላ ኤክስፔሪየንስ አደርጋቸው መጀመሪያ የነበረኝን አንግዛይቲ መጀመሪያ የነበረኝን ጭንቀት አያክልም። እንዳይሆን ብዬ የፈራኋቸው ነገሮች ከተፈጠሩ በኋላ you know what, this is life. The end of the day
በህይወት ያለውት ኤክስፒሪየንስ ላደርግ ነው እንጂ የሆነ ፖይንት ፕሩቭ ላደርግ አይደለም። ኤንድ ኤክስፒሪየንስ በማድረግ ውስጥ በጣም የሚያስፈራኝ ጸሎት አንተ ያልከው ይሁን ማለት ቢካዝ ለእኔ አይምሮዬ በደንብ ፈጭቶ መረዳት የሚችለው ሀሳብ ሰላም ጥሩ ነው ብላ ያሰበችውን ነገር ማግኘት ነው ነው ይህን ነገር በቃ ይህን ስጠኝ ከዛ ይህን ሳገኝ እንትን እሆናለሁ ያልኳቸው አይዲያዎች አሉ። ለምሳሌ ብር ከሰጠኝ ደስተኛ አሁንም ደስተኛ ሆናለሁ። አማጋውን ላይ ብር ካገኘ አሁንም ደስተኛ ሆናለሁ። ግን እንትን ከሰጠኸኝ ይህን ካደረክልኝ ምናምን ብዬ የጠየኳቸው ነገሮች አክቹሊ ሰጥቶኝ አይቼዋለሁ። ፈጣሪ ፕሮቫይድ አድርጎ እዛ ቦታ ላይ አድርጎኝ አይቼዋለሁ። እና ለእኔ ጥሩ የምለው የመጨረሻው ምርጡ የምለው ነገር ለካ ፈጣሪ ሊሰጠኝ ካዘጋጀው ሊሰጠኝ ካሰበው ነገር ጋር ጭራሽ ነው የማይወዳደረው። እና አንተ ያልከው ይሁን ፈጣሪ ላሰበው እሱ ሊሰጠኝ ላቀደው ነገር ራሴን ማዘጋጀት ሊጠበቅብኝ ነው ከሰላም ምርጥ ልወጣ ነው። እና እሱ ያስደነግጠኝ ነበር። ግን ሪሊ ግላድ በእነዚህ 2 ዓመታት ውስጥ ኤክስፒሪየንስ ያደረኩትን ዳርክነስ ኤክስፒሪየንስ ስላደረኩት ይሄ በጣም ጨለማ የሚያስፈራኝ ሰው አይደለሁም። ቱ ቢ ኦነስት ጨለማ የሚያስፈራኝ ነሰንስ ኢን ላይፍ ይሄ መከፋት ምናምን የሚያስፈራኝ ሰው አይደለሁም። ከስሜቴ ጋር ቁጭ ማለት በጣም የሚያስደነግጠኝ ሰው አይደለሁም። ኢትስ ኦኬ አሁን ደስተኛ አይደለሁም እንዲያውም የኔ ችግር እዛ ቦታ ላይ መቅረት ነው ቱ ቢ ኦነስት። እና አይ ሪሊ አም ግላድ የተፈጠረው ነገር ሁሉ ስለተፈጠረ በዚህ 2 ዓመት ውስጥ እንዳልኳችሁ። ግን ምን ላይ ነበርሽ ብትሉኝ ይሄን የምላችሁ ነገር የለም። አሁን ለዚህ ኤፒሶድ ሲዘጋጅ ግን ምን ሆኜ ነው አልኩኝ። ላይክ በልጅነቴ በጣም ማይደረስበት የመሰለኝን ህልም ኖሬያለሁ። በእነዚህ 2 ዓመት ውስጥ ማይደረስበት ስላችሁ ለማለም ራሱ በጣም ግዙፍ የሆነብኝን ነገር ኖሬያለሁ። እና የቲቪ ሆስቱ again it was an experience። ከዛ ውጪ ምን አድርጌያለሁ? የሚኒ ሲሪስ ላይ ስታር አድርጌያለሁ። ደጋምባ ሚል የዴስ ቲቪ ሾው ላይ የሊድ ካራክተር ተጫውቻለሁ። እና አክቲንግ በጣም ሃምብሊንግ የሆነ ኤክስፒሪየንስ ነው። ድንግል ማርያም ለካ ስቶሪ መናገር እወዳለሁ። ስቶሪ ተለር ነኝ ምናምን ብዬ ማስበው ሰላምን አትሊስት ሳምሃው ስለማውቃት ነው። ሰላምን መሆን ያን ያህል በጣም ከባድ ነገር አይደለም ለእኔ። ኤቭሪዴይ ቤዝስ ከራሴ ጋር በደንብ ግራውንድድ ሆኜ ለመቆም በጣም ከባድ ነገር አይደለም። ግን የሰላምን ሰውነት የሌላ ሰው ስቶሪ መናገር ምን ማለት እንደሆነ አይዲያው የለኝም። እና የ3 ቀን የአክቲንግ ክላስ ትሬኒንግ ወስጄ ነበር። እና የመጀመሪያው ነገር ከዛ የትሬኒንግ ቦታ ላይ የነበሩ ተማሪዎች በሙሉ ሁሉም በጣም የሆነ የሚችሉበት ነገር አለ ነው። በጣም የሚያውቁት ነገር አለ። ህልማቸውን የተረዱበት መንገድ አለ። እና ለእኔ ይሄ መፈለግ ላይ ጥሩ አይደለሁም እንዳልኩኝ ቢካዝ አዝ ሎንግ አዝ አይ ሪሜምበር ስቶሪ ቴለር ፊልም ላይ መስራት ምናምን በጣም ትልቁ ህልሜ ነበር። እና ህልሜን ራሱ ያን ያህል ይሄ ዳይጀስት አላደረኩትም። ለምን እንደምፈልገው ራሱ አልተረዳሁትም። እና የ3 ቀን ክላሷ ላይ በጣም ትልቅ የተማርኩት ነገር እኔ ከሰላም ውጪ ማንም ሰው ህይወት ላይ ይሄ አንደርስታንዲንጌ በጣም ጠባብ ነው። ሰላምን ብቻ ሁኜ ራሴን ሰንተር አድርጌ ስለሆነ በጣም ብዙ ስቶሪ የምናገረው አንደርስታንዲንጌ በጣም ጠባብ ነው። ሌላኛው ነገር ደግሞ ደጋምባን ፊልሙን ከሰራን በኋላ 13 ኤፒሶድ አለው። ሚኒ ሲሪስ ነው። ቬሪ ማች ሚዲዮከር። ራሴን ብሌም እያደረግኩኝ አይደለም። ከራሴን በጣም ሃይ ኤክስፔክቴሽን ስላለኝ አይደለም። ግን ያ ቬሪ ማች ሚዲዮከር and I really am glad I did it though። ይሄ ስትሞክሩ ነው ለመውደቅም እኮ መሞከር አለብን አይደለ? የሆነን ውድቀት ራሱ ኤክስፒሪየንስ ለማድረግ። እና ቬሪ ማች ሚዲዮከር እሱን አክሰፕት ማድረግ በጣም ከብዶኝ ነበር። ያን ያህል የምፈልገው ነገር እንደዚህ በጣም ሚዲዮከር የሆነ ፐርፎርማንስ እያልኩኝ አለቀው ብዬ ነበር። እና ከዛ ሲገባኝ ግን ትልቁ ፒክቸር ላይ የመጀመሪያ ስራዬ ነው በጣም ዴር ያደረኩበት ሰላምን እንዲያውም በጣም ያመንኩበት በጣም ትልቅ እርምጃ ነው። እና የሆነ ነገር ስጀምር አዲስ ሆቢ ምናምን ስጀምር ኦለፈሰደ በአንድ ቀን ውስጥ ማስተር አድርጌው ምናምን ነው ራሴ ማየት የምፈልገውና ኖ ቢዚ ኦን ዩ
ገና እየጀመርሽ ነው። ገና በጣም ብዙ ነገር እየተማርሽ ነው። ኦፍ ኮርስ የሆነን ሰው ስቶሪ በመናገር ውስጥ አልፌ አይደለም እንደዚህ ነገሮችን መማር አለብኝ ብዬ አላስብም። ቢካዝ በሆነ ሰው ኤክስፐንስ ውስጥ እንደዚህ አይነት ነገሮችን መማር በጣም ኤክስፐንሲቭ ነው ስቶሪውን ለሚናገሩ ሰዎች። አክቲንግ በጣም በጣም ሪስፔክትድ የሆነ ሙያ ነው። በዛ መንገድ ራሴን ማዘጋጀት አለብኝ። በጣም የራሴን ክራፍት ማስተር ለማድረግ ጊዜ መውሰድ አለብኝ። የስ ከሰራው በኋላ ግን ራሴ ላይ የነበረኝ ሰልፍ ሴንተር የሆነ ክሪቲሲዝም በጣም ራሴን እየወቀስኩኝ ነበር እና ወመን ዳት ዋዝ ዘ ድሪም ግሮዊንግ አፕ ሲደብረኝ መስታወት ፊት ቁጭ ብዬ ኢዘር የቲቪ ሾው ወይም ፊልም ላይ ምናምን ነው ራሴን ቁጭ ብዬ እንትን ምለው የነበረው እና ይሄ አሁን እቺን ሰላም ስናገራት ለካ ለማለም በጣም የደፈረችውን ትንሽዬዋን እኔን ነው ለካ በጣም እየወቀስኳት ያለሁት እና ኖ ኢትስ ኦኬ አይ ሪሊ አም ግላድ አይ ዲድ ኢት የምችለውን ሞክሬያለሁ። ከዚህ ደግሞ ወደ ቀጣይ ሲሄድ ምኑ ጋር መነሳት እንዳለብኝ አውቃለሁ። ለዛ ነው እንደገና ለእኔ በጣም ትልቅ በጣም በጣም ከልቤ ፈጣሪን የማመሰግንበት ውሳኔ ሆነው እትስናት የት ይደርሳል ከዚህ በኋላ የት ይሄዳል አይደለም። ለራሴ ድጋሚ ካሜራ ፊት ቁጭ ብዬ እንደዚህ ማውራት እዚህ ውሳኔ ላይ ከመድረሴ በፊት ራሴ ምን ያህል እንደጣልኩኝ ራሴ የማውቀው። እንደጣልኩኝ ማለት እንዳታደርጊው አንዴ ሞክረሽ አልተሳካም ስላልቻልሽ ነው እኮ ያኔ አልተሳካው ምናምን ብዬ ከዛ ሁሉ ኢሞሽን አልፌ ድጋሚ ኢትስ ኦኬ ለራሴ ድጋሚ እድል የምሰጥበትን በር ፈጣሪ ነው የከፈተውና ማንኝና ነው ድጋሚ ማላም ነው ያለፍኩባቸውን የተሰጠኝን የወደቅኩበትን የተነሳሁበትን ሞመንት አይቼ ማንኝ ድጋሚ ፈጣሪ ማላም ነው እና ድጋሚ እንደገና ቁጭ ብዬ ለመስራት ሪፍሌክት ሳደርግ አገን በሁለት ዓመት ውስጥ በጣም ላይፍ ቼንጂንግ የሆነ ይሄን አድርጋለሁ ምለው ነገር አይኖርም። ግን በጣም ብዙ ነገር ለካ ኤክስፒሪየንስ አድርጋለሁ። እንደ ሰላም በጣም ብዙ ሰው የመሆን እድል ነበረኝ ነው። በጣም ብዙ ዳርክነስ፣ በጣም ብዙ ላይት፣ በጣም ብዙ አዲስ ጓደኝነት፣ በጣም ብዙ አዳዲስ ሰዎች፣ ከምንም በላይ ግን የለቀኳት ሰላም በጣም በጣም አገልግሎኛል። እኔ በቃ ካለዚህ ኤግዚስት አታደርጊም፣ እንትን ላይ ካልሰራሽ ማንም አይደለሽም ነው። ሬዲዮ ካቆምሽ ማንኝ ነው የምትይው ከዚህ በኋላ ነው። እኔ ሰላም እባላለሁ እንትን እሰራለሁ የምላቸው ነገሮች ሲቆሙ እንደ ሰላም ብቻዬን ኤግዚስት ማድረግ ምችላል መሰለኝ ነበርና እነዛን ሁሉ ነገሮች ራሴን ናቪጌት አድርጌ እዚህ ቦታ ላይ ደርሼ ድጋሚ እድል ልሰጥ እችላለሁ ለራሴ ማለት በጣም ትልቅ እድል ነው። በጣም ትልቅ ማሸነፍ ነው ለእኔ። አገን የት ይደርሳል አይደለም የሆነ ነገር ላይ ይሄ የምትጨብጡት የምትይዙት የሆነ ሪያሊቲ ካላችሁ በኋላ የሆነ መሬት ላይ የወረደ እውነታ ካላችሁ በኋላ ፈጣሪን ማመን ራስን ማመን በጣም ቀላል ይመስለኛል። የሚጨበጥ ምንም መሬት ላይ የወረደ ነገር ሳይኖር ግን ራስን ማመን በጣም አሮን ነው በጣም ትልቅ እምነት የሚጠይቅ ነገር ነው ለእኔና ድጋሚ እንደገናን ለማድረግ በዛ ሁሉ ውስጥ ማለፍ ነበረብኝና አይ ሪሊ አም ግሬትፉል አንድ ከምንም በላይ እኔን የቀማኝ መስሎኝ በጠበቀኝ አምላክ በጣም በጣም አመስጋኝ ነኝ። ቢካዝ አንዳንድ ነገሮች ማለፍ አለባቸው እየተጠበቃችሁ እንደሆነ አንደርስታንድ ለማድረግ ማለፍ አለባቸው እና ያን ሁሉ ነገር አንደርስታንድ አድርጌ እንደገናን ለራሴ እድል የምሰጥበት የዲጂታል ዲያሪ ነው የሚሆነው ከዚህ በኋላ ማለት ነው። ሌላ በሁለት ዓመት ውስጥ ያደረኳቸው ነገሮች የሆኝ ነው አይ ትራይ ቱ ሌት ጎ መልቀቅ ኢትስ ናት ኢቨን ውሳኔ ነው። በቃ አሁን ልልቀቀው ምናምን የሚባል ነገር አይደለም። መልቀቅ ኢትስ አን ኤቭሪዴይ ፕሮሰስ ነው። በጣም ትንሽ ስቴፖች ናቸው እና በጣም ብዙ ነገር ለቅቄያለሁ። አንዴ የሆነ ነገር ፈርስት ተደርጋችሁ በህይወት ውስጥ የሆነ ቦታ ኤክስፖዝ ከተደረጋችሁ በኋላ ምርጫ ማይኖርባችሁ ምንም ሌላ ምርጫ የሌለበት ቦታ ላይ ሆናችሁ ከለቀቃችሁ በኋላ መልቀቅ becomes freedom የመጀመሪያዋ ነች በጣም ከባድ የምትሆነው። ይሄንም አለቅም ብለን ያዝነው ክድቤ በጣም ከዚህ ሪሌሽንሺፕ ውስጥ ራሴን አላውቀውም ብለን መልቀቅ የከበደን ሪሌሽንሺፕ ሊሆን ይችላል። በጣም ለረጅም ጊዜ ያውቁናል እኮ ብለን የማይጠቅሙን የያዝናቸው ጓደኞች ሊሆኑ ይችላሉ። ለረጅም ጊዜ እንደዚህ ነው ሳምን የነበረው ከዚህ እምነት ውጪ ከዚህ አመለካከት ከዚህ አስተሳሰብ ውጪ ማን እንደሆንኩኝ ስለማላቅ ብለን እንደማይጠቅመን እያወቅን ያዝናቸው ነገሮች ሊኖሩ ይችላሉ። በህይወት ውስጥ የማይጠቅሙንን ነገሮች ለረጅም ጊዜ የመያዝ ለግዣ የለንም።
እስኪመስለን ድረስ ነው በጣም እስክንችል ድረስ ነው። በመጨረሻ ጊዜ ህይወት አስገድዶ የሆነን ነገር መልቀቅ እስኪጠበቅብን የምንይዝ ከሆነ ግጭቱ እኛ ላይ ነው። ይሄ ፍትጊያው እኛ ላይ ነው በጣም የሚብሰውና ዋንስ የሆነ ነገር ከለቀቁኝ በኋላ I become the master አሁን because በህይወት ውስጥ ኤክስፒሪየንስ ለማድረግ ነው ነገሮች የሚመጡት እንጂ nothing truly የኛ አይደለም። ይሄ ራሴን ለማጽናናት የምለው ነገር አይደለም። it's technically የህይወት እውነታ nothing belongs to you literally አይደለም ሌላ ነገር እኛም የኛ አይደለንም so in life ነገሮችን ኤክስፒሪየንስ አድርጌ የመልቀቅ አቅሜ በጣም በጣም ነው የበዛ። አሁን የሆነ ነገር ከሆነ እሰየው I would love to have it ቅድም እንዳልኳችሁ ነው I'm going to mention money again. So if I have money, yeah, it's going to make me really happy again. እሱ አይደለም ለካ ደስተኛ የሚያደርገኝ ውሳኔ ነው። በጣም በብዙ ነገሮች I think አሁን በጣም የመልቀቅ ማስተር ሆኛለሁ። ምንም ነገር ሲመጣ I am really okay with it. ምንም ነገር ሲሄድ I really am okay with it. ራሴን እንደማልሸውደው ማቀው ከስሜቱ ጋር ስለመቀመጥ ነው። የሆነ ነገር ያሳመመኝ ከሆነ ታምሜ አስተናግጄው በቃ ኤክስፓየር ዴት ሰጠዋለሁ። እስከዚህ ድረስ ነው እንዲጎዳኝ የምፈልገው። ከዚህ በኋላ በቃ የኔ ባይሆን ነው አሁን ጀስ ላረገው ነገር እና በመልቀቅ አይ ቲንክ በጣም ማስተር ሆኛለሁ። በመልቀቅ ውስጥ ራሳችሁ ላይ በጣም የምትናደዱባቸው በጣም ብዙ ሞመንቶች ይኖራሉ ብዬ አስባለሁ። ለእኔ እንዴት አላየሽውም ነበር ነው አንድ ነገር አይደለም። በ2 ዓመት ውስጥ እንዳልኳችሁ ሬዲዮም ቲቪም ኢቭን የመጨረሻ ኤክስፒሪየንስ ትዝ ይለኛል። የካውንስሊንግ ብሰራበት ኦፊስ 22 ነበር እና በፓርትነርሽፕ ነበር ምሰራው። አርብ ሴሽን እየሰራሁኝ ነገር መሰለኝ አፍተር ኤቭሪቲንግ ወንት ሳውዝ አርብ ሴሽን እየሰራሁኝ ሪሴፕሽኒስቷ መጣችና ሰላምዬ በጣም ይቅርታ ግን ስታርቲንግ ፍሮም መንዴ አርብ ነበር ቅዳሜ እሑድ ሰኞ ማለት ነው ከሰኞ ጀምረን ኦፊስ ለተወሰነ ጊዜ አይኖረንም ማለት ነው። I'm like I lost it እዛ ቦታ ላይ because የመጨረሻው በቃ ታንጅብል የሚጨበጥ ያለኝ ነገር ያልኩት እሱ ነበርና እሱ ሄደ። እንደዛ በህይወቴ ምገባበት ጠፍቶኝ አያውቅም እና ይሄ ሁሉ ነገር ያስኩት መስሎኝ ትንን ካለ ምንም ይዤ አልነበረም ወይም ደግሞ ሊትራሊ የኔ አይደለም ያስኩት ነገር ማለት ነው የኔ አልነበረም because በዛ ሁሉ መንገድ እኔን የሚከዳኝ አምላክ የለኝም። I don't know የኔ one on one relationship ከፈጣሪ ጋር ያለኝ የኔ ግንኙነት የሰጠኝ ያሳየኝ በጣም ብዙ የሰጠኝ ያሳየኝ በጣም ብዙ አድርጎልኛል ብዬ ያሰብኳቸው ነገሮች በእኔ ጥረት ያገኘኋቸው አይደሉም። ሊትራሊ ይሄ ሄዱብኝ ብዬ ያሰብኳቸው ነገሮች ከፈጣሪ የተሰጡኝ ናቸው ምንም ባልተዘጋጀሁበት ሰዓት ማለት ነው። እና ለመናደድ በዛ ሰዓት ላይ ተናደጅ it's okay you earn it አሁን በጣም ለማማረር ምናምን you've earned it because በጣም ብዙ ነገር ነው ኤክስፒሪየንስ ያደረኩትና በዛ ሰዓት አለማማረር አልችልም። ፈጣሪን አለመውቀስ አልችልም። ቁጭ ብዬ ነው ውቅስ ያደረኩት ቁጭ ብዬ በደንብ የተናደድኩት። በቃ እስኪያልፍ ተናደጂ እስኪያልፍ ራስሽን መጉዳት የምትችይበት የሚመስልሽ ነገር ጉጂት ኦኬ እስኪያልፍ ድረስ ካለፈ በኋላ ግን የጊዜ ገደብ ስጪው ነው ለኔ ሶ የጊዜ ገደብ ሰጠሁትና አይ ቲንክ ከልቤ ተናደድኩኝ ከልቤ አማረርኩኝ። ዋን ቲንግ በህይወት ምንም የማይቀይረው ነገር ምንም ነገር የመቀየር አቅም የሌለው ነገር ማማረር ነው by the way because ማማረር ማለት ተመሳሳይ ወደሆነ ኤነርጂ ተመላልሶ መሄድ ነው alright so አማረሬ ስጨርስ I think I accepted it's the 5 stage of grief መጀመሪያ denial ውስጥ ገባው ይሄ ሁሉ ነገርማ እየተፈጠረ አይደለ ከዛ አንገር ነበር ለምንድነው ሁሉ ነገር እኔ ላይ የሚፈጠረው ምናምን I think ከዛ ቀስ ያልኩኝ ፕሮሰስ አደረኩት and finally actually መልስ መስጠት ስጀምር የመቀበል ስፔስ ኖረኝ። okay it's okay everything experience ላደርገው የመጣ ነገር ነው ኤክስፒሪየንስ አድርጌዋለሁ። እንደ ሰላም እንዴት አድርጎ ነው ሼፕ ያደረገኝ ከዚህኛውም ኤክስፒሪየንስ የመስራት አቅም አለውኛል። ከዛ ኤክስፒሪየንስ ምን አይነት ሰው እንደምንሆን መወሰን የኛ ስራ ነው። ይሄን ሁሉ ነገር ኤክስፒሪየንስ አድርጌያለሁ I'm not the victim ባሳለፍኩት ነገር ውስጥ እኔን ለመጉዳት የተፈጠረ ምንም ነገር የለም ላይፍ ይሄ በጣም ሃይሊ ፖዚቲቭ እየሆንኩ አይደለም። I think I am በጣም balance of dark and light ነገሮች ሲፈጠሩ ሁሉም ለመልካም ናቸው ብዬ አላስብም። የተፈጠረበትን ምክንያት ለመረዳት ግን all this happened
እኔን ለመጉዳት እኔን በጣም የሰጠኝን ነገር እንቁልልጭ ብሎ ለመንሳት አይደለም የተፈጠረው። ሰው ለምንድን ነው እንደዚህ አይነት ነገር የተፈጠረው? አክሰፕትድ መቀበል በጣም ማጂካል የሆነ ፕሮሰስ ነው። የሆነ ነገር ከተቀበላችሁት እናንተ ላይ ፓወር አይኖረውም። ይሄ ነገር እየጠቀመኝ አልነበረም፣ ለካ ሄዷል። ኦኬ አክሰፕትድ ፊቸርን እዚህ ሰላምን ነገ እዚህ ቦታ ላይ አገኛታለሁ ብዬ ነበረ። አይ ዶንት ቲንክ ነገ ያልኳቸው ቀናት እኔ እንዳልኳቸው አይደለም። ነገ ይደርሳል። ባይ ዘ ዋን ቲንግ አባውት ላይፍ ነገ ይደርሳል። ሶ ደረሰ። ኢትስ ኦኬ። እኔ ያልኳት ይሄ ነገ ያልኩት ቦታ ላይ እዛ ቦታ ላይ አይደለም መቀመጠው። ኢትስ ሪሊ ኦኬ። ከዛ በጣም ናቪጌት ማድረግ እንዲያውም የከበደኝ ሰላምን ለእኔ ማስረዳትና አክሰፕት ማድረግ ሳይሆን ሌሎች ሰዎችን ማስረዳት ነው እንዲያውም እየከበደኝ የመጣው። ቢካዝ መኖር ስትጀምሩ የእናንተ ብቻ አይደላችሁም። ህይወታችሁን ሼር የምታደርጉት ኮኤግዚስት የምታደርጓቸው በጣም ብዙ ነገሮች አሉ። ከዛ ውስጥ ማህበራዊ ህይወታችን አንዱ ነው። ከኛ ነገር ጋር አብረው የሚኖሩ ሰዎች አሉ ነው። ሰላም እዚህ ቦታ ላይ ስትሆን ብለው ስለው ነጋቸው ላይ የሚያስቀምጧችሁ ሰዎች አሉና አንድ በጣም ብዙ ፍቅር አይቼበታለሁ። ሰላም እዚህ ጋር አልነበር እንዴ መሆን የነበረብሽ የሚሉኝ በጣም ብዙ ሰዎች አሉ። በጣም ፍቅር አይቼበታለሁ። ግን ኢትስ ኦኬ። ህይወት የራሷ መንገድ አላት አንፓክ ለማድረግ እኔን ለመግለጥ የራሷ መንገድ አላት ብዬ ግን ሁሉንም ሰው ማስረዳት አልችልም። እና ሰዎች ውስጥ የነበረችውን ሰላም እንዲያውም ነጋቸው ላይ አስቀምጠዋት የነበረችውን ሰላም አሁን ካለችው ሰላም ጋር ሚዛን መስራት በጣም ከብደኝ ነበር። እንዲያውም አይ ሪሊ አም ሹር በጣም የተወሰኑ ሰዎችንም ዲስአፖይንት አድርጋለሁ ብዬ አስባለሁ። ቢካዝ ዋን ቲንግ አባውት ሚ አይ ዶንት ኖ ራሴን ከአንድ ሁለቴ በላይ ኤክስፕሌን አላደርግም። ቢካዝ አንድ የኔ ስራ ነው ብዬ አላስብም። ዩል ማኔጅ ላይፍ ራሴን ኤክስፕሌን ማደርግላቸው ሰዎች አሉ። ግን ኮንስተንትሊ አይም በሂደት ላይ ያለው ስራ ነኝ። ሶ ሂደቱን እየተከተልኩኝ ራሴን ለሰዎች የማስረዳት ግዴታ አለብኝ ብዬ አላስብም። ሶ እኔን ለእኔ አክሰፕት ከማድረግ ባለፈ በጣም ከአክሰፕተንስ በኋላ ነገሩን ያከበደብኝ ነገር እንዲያውም ከሰዎች ውስጥ ያለችውን ሰላም በሰዎች ውስጥ ያለውን የእኔን ሪያሊቲ ሞልድ ማድረግ ድጋሚ ማሸጋሸግ በጣም ከብዶኝ ነበር። ግን እግዚአብሔር ይመስገን የእናንተ ከሆኑ they will understand። የእናንተ የሆነ ሰው ሂደታችሁን አንደርስታንድ ያደርጋል። በሂደት ላይ ያላችሁ ስራዎች እንደሆናችሁ አንደርስታንድ ያደርጋል። ቢካዝ ሁሉም ሰው በሂደት ላይ ያለ ስራ ነው። የሰላም አንድ በጣም ኮምፕሬንድ ማድረግ የሚችሉት ፍጭት አድርገው ሰላም እንደዚህ ነች የሚሉት አንድ አንደርስታንዲንግ ቢኖራቸው ይቀላል። አንደርስታንድ እንደዚህ ነች እሷ ከብዙ ነገር አንጻር ለማስቀመጥ በጣም ይቀላል ብዬ አስባለሁ። ግን ኢፍ ዩ ኖ ሚ ራሴን ራሱ የሆነ ቦታ ላይ ለማስቀመጥ በዛ ደረጃ ራሴን አንደርስታንድ አድርጌ አልጨረስኩም። ቢካዝ የምሰራቸው ስራዎች እኔን ራሱ ያስገርመኛል። ቢካዝ አይ አም ዘ ሞስት ራንደም የሆንኩኝ ሰው። ለምሳሌ በህይወት የራሴን የማላይበት ነገር አንድ የሚውዚክ ቪዲዮ መስራት ነበር። ለምሳሌ አይ ሜድ ሚውዚክ ቪዲዮ ኤንድ አይ ኢንጆይድ በታይ ከዛ ኢቨን በጣም ኢንጆይ እንዳደረግኩት ያወቅኩት ካለፈ በኋላ ለወራት ማይ ጆርናል ስለዛ ነበረ። ብታይ የሚካኤል በላይነህ ዘፈን ላይ እኮዋለሁ። አይ ዶንት ኖ በጣም ራንደም ነኝ። የሆነ ቦታ ላይ ለማስቀመጥ አይደለም ለሰው ለራሴም አልመችም። ከአክሰፕተንስ በኋላ ከባድ የነበረው ነገር አይ ቲንክ ለሰዎች ራሴ ማስረዳት ነው። ሌላ በዚህ 2 ወር ውስጥ ራሴን ድጋሚ ሪኢንትሮዲውስ ማድረግ ራሴን ድጋሚ መማር በጣም ትልቁ ስራ ነበር። ምን አይነት አይ ቲንክ አይ ሃቭ አን ኦብሰሲቭ ማይንድ። የሆነ ቦታ ላይ አንድን ነገር በጣም ኦብሰስድ ካደረጉኝ አይ ፊል ዲፕሊ የሆነ ነገር ሲሰማኝ በጣም ዲፕሊ ነው የሚሰማኝ። የተሰማኝን ነገር በጣም ቶሎ ብዙ ሪያሊቲ ይሰራለሁ። እንደዚህ ብሎ እንደዚህ ብሎ በጣም ብዙ ኢንተርቴን የማደርገው ሪያሊቲ አለና ራሴን ድጋሚ ማስተማር በጣም ከብዶ ስሞይ ላይክ ቤታችሁን ቦታ ስትቀያይሩ አስባችሁ ነው የምትቀያይሩት አይደለ? ለበዓል ቤት ተቀየረ እንበል። አይ ቲንክ ይሄ ኤፒሶድ ከፋሲካ በኋላ ነው እንደው የሚለቀቀው። እንኳን አደረሳችሁ። ድሮ በዓል ሲደርስ ለበዓል ቤት እንቀያየር ነበር አይደለ? ቤቱን አስበን አቅደ ነው ሜንታሊ ይሄ እዚህ ጋር ነው የሚያምረው ምናምን ተብሎ ተቀይሮ የተቀየረውን ራሳችን አሸጋሽገን የቀየርነውን ቤት ለመልመድ
ቀስ እያልን ነው የምንለምደው። ለምሳሌ የልብስ ማስቀመጫችሁ እዚህ ጋር ከነበር 2-3 ልብስ ልትጥሉ ትችላላችሁ፣ እየረሳችሁት ማለት ነው። የቁልፍ ማስቀመጫ እዚህ ጋር ከነበረ 2-3 ቁልፍ ጥላችሁ ነው ለካ ቀይሬዋለሁ የምትሉት። እና በጣም የኔ ብዙ ሪያሊቲዎች ከተቀየሩ በኋላ ስለ ራሴ እነዛ ራሴ ማስተማር ነበረብኝ። ሰሉ it doesn't exist anymore. It's okay. That's not your reality. አንዳንዴ በጣም በጥሩ ቀናት፣ አንዳንዴ በመጥፎ ቀናት። በዚህ 2 ዓመት ውስጥ ራሴን ድጋሚ ማስተማር አንድ ሌላ ያደረኩት ነገር ነበር። እና ራሳችሁን ድጋሚ ማስተማር ያለባችሁ ነገር ሲኖር ከራሳችሁ ጋር በጣም ትዕግስተኛ ለመሆን ሞክሩ። ነገር አይ ቲንክ ሞክሩ ማለት ቃሉ ይከብደኛል። ቢ ፔሽንት ከራሳችሁ ጋር። ይሄ ለውጥን ኦቨርናይት የሆነን የተቀየረ ነገር በአንድ ሌሊት ኮምፕሬንድ አድርገነው ተረድተነው የራሳችን ሪያሊቲ እስኪሆን ድረስ ጊዜ ይወስድብናል። ኤንድ ኢትስ ኦኬ። አይ ቲንክ አሁን ከ2 ዓመት በኋላ ስቲል አሁንም ራሴን ድጋሚ እያስተማርኩኝ ነው ብዬ አስባለሁ። ግን በ2 ዓመት ውስጥ ካደረግኳቸው ነገሮች አንዱ ራሴን ለራሴ ድጋሚ ማስተማር ነው። ሌላኛው ነገር ቦርደም መደበርን አይ ቲንክ በጣም ማስተር አድርጌዋለሁ። ቦርደም ቨሪ ጉድ ቲንግ። መደበር በጣም ትልቅ ስኪል ነው። ባይ ዘ ወይ መደበር ፒውር መደበር ነው ብላችሁ ስልካችሁን ይዛችሁ መጽሐፍ እያነበባችሁ የሆነ አክቲቪቲ እያደረጋችሁ ሳይሆን ከራሳችሁ ሀሳብ ጋር ቁጭ ማለት ምንድነው እያሰብኩ ያለሁት? ቢካዝ ቲንኪንግ ኢትስ አ ሉፕ። ስለምታስቡት ነገር ሳታስቡ ለረጅም ጊዜ ማድረግ ትችላላችሁ። ሶ ለእኔ ስፔሻሊ ፕሮፌሽናል ባክግራውንድ ጋር አይ ቲንክ ሁላችን የምንሰራው ስራ ሰምሃው በሆነ ነገር ሼፕ ያደርገናል። ሰው ሳይኮሎጂ ነው የኔ ባክግራውንድ። አይ ፕራክቲስ ኢት። ይሄ ከባህሪ ጋር ከማሰብ ፓተርኖችን ከማንበብ ምናምን ጋር በጣም ፋሚሊየር ነኝ ብዬ አስባለሁ። ሰው በሀሳብ ውስጥ ለመጥፋት በጣም ቅርብ ነኝ። ስለዚህ ራሴን አስገድጄ ድብርትን፣ መደበርን ናት ድባቴ ናት ዲፕሬሽን ግን መደበርን በጣም ፕራክቲስ እያደረኩት ነበርና አሁን አይ ሪሊ አም ጉድ። መጀመሪያ 5 ደቂቃ ምንም ሳልሰራ ከራሴ ጋር መቀመጥ በጣም ይከብደኝ ነበረ። አሁን አይ ካን ዱ ኢት ለ30 ደቂቃ ምናምን ራሴን የሆነ ወደሆነ ዓለም መውሰድ ሳይጠበቅብኝ፣ የሆነ ነገር ኢንተርቴን ማድረግ ሳይጠበቅብኝ፣ የማስበውን ነገር ማምለጥ ሳይጠበቅብኝ ከራሴ ሀሳብ ጋር ቁጭ ማለት እችላለሁ አሁንና በደንብ ማስተር ካደረኳቸው ኦኬ ማስተር ስትማች በደንብ እየተለማመድኳቸው ካሉት ነገሮች አንዱ እዝ ድብርት ነው። and ለዛ I am very proud of me because ድብርት በጣም ብዙ ነገሮችን የማየት እድል ይሰጠናል እና ለኔ ለራሴ እንግዳ እንዳልሆን አድርጎኛል። ሰላም በብዙ ነገር እንግዳ አትሆንም። ኦፍኮርስ አዳዲስ ኢንቫይሮንመንት ውስጥ ስገባ ምናምን ሰርፕራይዝ ታደርገኛለች። አይ ዲድንት ኖ እንደዛ እንደማስምላቸው በጣም ብዙ ሞመንቶች ይመጣሉ። ግን ያ 2 ዓመት ውስጥ ሌላ በደንብ ከሞከርኳቸው እና ስትል እየሰራሁት ካለሁት ነገር አንዱ እዝ ድብርትን መለማመድ ነው። ሌላ የፕሮፌሽናል ፒፓ ትሬኒንግ ወስጃለሁ። ትራውማ ሂሊንግ ነው። ፒፓ አንድ የትራውማ ሂሊንግ ቴክኒክ ነው። እሱን ፕሮፌሽናል ትሬኒንግ ወስጃለሁ። ሰው በሙያዬ ትንሽ እኔን ደገፍ ሊያደርገኝ የሚችል ነገር አድርጌያለሁ። ለመጀመሪያ ጊዜ ፓስፖርት አወጣሁኝ። አይ ዶንት ኖ እንደዚህ አይነት ቢዝነሶች ለምን እንደምነግራችሁ ያ አንዳንዴ ማምላክን ለራሴ በጣም ይገርመኛል። ሼር ማደርጋቸው ነገሮች ለምሳሌ ራስ ኖ ቢዝነስ ለሰው ለመናገር አይደለ ለእናንተ ባይጠቅማችሁ ለእኔ ባይጠቅመኝ ግን በ2 ዓመት ውስጥ አትሊስት ነው ቁጭ ብዬ ምንም አልሰራውም ብዬ እንዳይሰማኝ በ2 ዓመት ውስጥ የሰራኋቸውን ነገሮች በሙሉ እንትን ብያለሁ። ኤንድ ፒፓ ትሬኒንግ የወሰድኩት በጣም አድማየር ከማደርጋቸው ሳይኮሎጂስቶች ነው። አንዱ በጣም ጎበዝ ሪሰርቸር ነው። ሁለተኛዋ ደግሞ የአዶለሰንት ካውንስለር ነች። በጣም ጎበዝ የአዶለሰንት ካውንስለር ነች። ከእነሱ ትሬኒንጉን መውሰድ ራሱ በጣም ትልቅ ነገር ነበረ ለእኔ። ያ በ2 ዓመት ውስጥ ያሳለፍኳቸው ነገሮች እነዚህ ናቸው። እንደ ሰላም እንደ ሰላም ተቀይሬ ከሆነ ከዚህ በኋላ በምንሰራው ቪዲዮ እናያለን። ዲፕ ዳውን the core of me አልተቀየረም because the end of the day it's me and God። በጉዞ ውስጥ የተቀየሩ ነገሮች ካሉ ግን አይገስ ቪዲዮ እየሰራን እናያለን። ከዚህ በኋላ እንደገና ቡና ከሰላም ጋር ኤቭሪ ኤፒሶድ ከመጨረሳችን በፊት እንደገና የማላደርገው ነገር ድጋሚ እድል የማልሰጠው ነገር ድጋሚ
እድል የምሰጠው ነገር እንላለን። ለዛሬ የመጀመሪያ እንደገና የማላደርገው ነገር ካለሁበት በጣም ከዝቅታ የተነስቼ ራሴን መገመት አንዳንዴ በጣም ከባባድ ስሜቶችን እናሳልፋለን። በጣም ስለ ራሳችን የሚሰማን ስሜት በጣም ዝቅ የሚልበት ጊዜ አለ፣ ምንም እየሰራን የሌለበት ጊዜ ላይ። ከነዛ ጊዜያት ተነስቼ ራሴን መገመት ድጋሚ ማላደርገው ነገር ነው። ቢካዝ አንዳንዴ በቃ እንደዚህ እኮ ነሽ ምንም እየሰራሽ አይደለም ምናምን ብዬ ራሴን ጭራሽ መሬት ቅብር ማደርግበት ቀን አለና ነበረ። ከዚህ በኋላ አንድ ማላደርገው ነገር እሱ ነው የሚሆነው። በጣም ከትንንሽ ቀናቶች እየተነሳሁኝ እንደ ጠላት ራሴን አላጠቃም ከዚህ በኋላ። ድጋሚ እድል የምሰጠው ነገር showing up again። ድጋሚ የሆነ ነገር ያልተሳካ ከመሰለኝ ለሰን ወስጄ showing up for myself ድጋሚ ማደርገው ነገር። ተመልሻለሁ። እስካሁን አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። አዲስ ቻናል ስለሆነ ቻናላችን ሰብስክራይብ አድርጎ አብረን እንደግ። እንደገና ነበረ ይሄ። እኔ ደግሞ ሰላም ነኝ። ይህ ቡና ከሰላም ጋር ነው። በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም ድምቅ በሉልኝ። አይ ላቭ ዩ ጋይስ። ባይ